ጥሪው አላሁ አክበር ሆኖ ሶላት ውስጥ መክፈቻው አላሁ አክበር ሆኖ በየመሃሉ ጎንበስ ቀና ስንል አላሁ አክበር ሆኖ ልባችን ውስጥ ከአላህ የበለጠ አክበር ትልቅ ሊኖር አይገባም። የአላህ ተባረከ ወተዓላ ጉዳይ ሶላት ከምንም በላይ አክበር ትልቅ ቢሆን ውስጣችን ላይ የያዝነውን ነገር ሁሉ አዘግይተን ወደ ሶላት ፈጥነን በመጣን ነበር። ሶላትን ቸላ ማለታችን ለጊዜው ትኩረት አለመስጠታችን የሚጎዳው ራሳችንን አላህ ያከበደውን ልናከብር አላህ ተባረከ ወተዓላ ያስጠነቀቀንን ልንጠነቀቅ ይገባል። እኛ እንደምንፈልገው ሳይሆን አላህ የሚፈልገውን አይነት ሶላት ልንሰግድ ይገባል። አላህ የሚፈልገው ሶላት ወቅቱን የጠበቀ ጥራቱን የጠበቀ መስፈርቱን የጠበቀ እንዲሆን ይፈለግ። እንዲሁ በዘልማድ ከአባት ከአያት ወርሰነው ብቻ በቀን 5 ጊዜ ጎንበስ ቀና ማለትና እሱንም አንዱን ከአንዱ ያጠጋጋን መስገድና አላህ የሚፈልገውን አይነት በሚፈልገው መልኩ መስገድ ሁለቱ የተለያዩ ናቸው። እኛ እንደፈለግነው ሳይሆን አላህ እንደፈለገው ነብዩ አለይሂ ሰላቱ ወሰላም ሰርተው እንዳሳዩት አይነት ሶላት ልንሰግድ ይገባናል።